ይሄ እናንተ ሶፋ ነው? ማን ነው? ሊጫን ነው። እርግጠኛ ነህ? እኔ በሌለው ከነሱ ጋር ተጣጣላት እናገራለን። በጣም ሞክሯል። ወርቁ ምልክ በጣም በሽምግልናም በምንም በጣም በብዙ ነገር ሞክሯል። እዚህ መሬት ውስጥ ያለውን ንብረት እዚህ መሬት ውስጥ ያለውን ሀብት እኔ ነኝ የማውቀው። ወርቁ ምል ሰውዬ ሻጭ ይዞ ይመጣል ያሳያል። እና አባቴ በቃ በዛን ሰዓት ምንድነው ወይ ካልገደልኩ ነው ወይ የሆነ ነገር ካላደረኩ እናታቸውን ገፋ ልጅህንም ገፋ እያሉ በጣም ብዙ ነገር አድርሰውበታል። ማለት እሱ በቃ ያንን ቦታ ለቆ እንዲወጣ ነው የሚፈልጉት። አብዶ የሆነ ጨርቁን ጥሎ ምናምን ነገር ቦታውን ሁሉን ነገር ጥሎ እንዲያብድ ነው የሚፈልጉት የወርቁ ቤተሰቦች፣ ወርቁም ቢሆን ማለት ነው። ወርቁ የተባለው ሰውና ያንቺ ባለቤት ዮሴፍ ይተዋወቁ ነበረ ነው አንቺ እያልሽኝ ያለሽው ነው? ቁምል ሰውዬ ሰው ይልክብኛል። የሚገርምክ አንዴ ህግ አካላት ነን ይላሉ፣ አንዴ ደግሞ ቦታው ለልማት ይፈልጋል፣ አንዴ መንግስት ሊወርሰው ነው ይባላል። ሽጉጥ ደቀኑብኝ እና ማን ስላት እኔ አላቃቸውም ብቻ ከወደዚህ ነው የመጡት ስትለኝ ገባኝ እነሱ እንደሆኑ። ይሄ ሁሉ የወርቁ ስራ እንደሆነ አውቃለሁ። ይቅርብኝ በቃ የራሱ ጉዳይ፣ የፈለገው ይምጣ በቃ። ይሄው መሬቱን ከሆነ የምትፈልጉት ያውናላችሁ እንደፈለጋችሁ ሁሉበት። አንተ ነህ የምታዘኘኝ ከዚህ በኋላ አንድ ቃል እንዳትናገር። ከዛ ሽፍታ ይመስለኛል አባቴን እንዲያጠቁት የሚያደርገው ይሄ ወርቁ የሚባል ሰውዬ ነው። በጥይት ተመቶ ነበረ። ዮሴፍ ነው ይነገረኝና ይቅርታ አባትሽ አርፏል ሲለኝ የተሰማኝ ስሜት አልገባህም። ምንድነው እዛ ቦታ ላይ ታዲያ ያለው ነገር ምንድነው? ቦታው ላይ እንደዛ እስከመሆን ያደረሳቸው ነገር ለምንድነው? አባትሽ ቦታውን ርስቴ ነው ብሎ ሊጠብቅ የቻለበት ምክንያት አልሸጠውም ያለበት ምክንያት በዛ ችግር ውስጥ ነው የምልሽ። አይ አለም ልጄ አንቺ በጣም ብዙ ማታውቂው ነገር አለ። እዚህ መሬት ውስጥ ያገኘሁትን እኔ ነኝ የማውቀው። ስለዚህ መሸጥ አልፈልግም መሬቴ። አንድ ቀን ጠራችኝና ህይወትን አደራ እኔ አንድ ነገር በሆነ አንድ ችግር ቢፈጠርብኝ እባክሽን አደራ። እድሜ ልካችንን ይሄው ስንት አመት ሙሉ በማስፈራሪያ በስንት ነገር አባቴ እንግዲህ ከሞት የተረፈበት ነበር በሰዓቱ በጥይት እንደተመታ ታውቃለህ። እና ከሷ በኋላ እንግዲህ ደግሞ እህቴ ስትደገም ለኔ በጣም ትልቅ ሀዘን ነበር በሰዓቱ። ፋይናሊ ምንም አይነት ካሳሳት ተቀበይ ሙሉ ለሙሉ ተተሽላቸው ወጣ። ከዛ ጀምሮ አብሯቸው ከወርቁ ጋር አብሮ እንደሚሰራ አብሮ ብዙ ነገር እንዳደረገ አባቴን በሱ ምክንያት እንደሞተ ብዙ ነገሮችን ተገነዘብኩኝ አወቅኩኝ። በቃ ልዑል አባት ሊሆን ይችላል የተባለው ወርቁ የተባለው ግለሰብ እንኳን እነሱን ያልተፋታበት ምክንያት እነሱ ጋር የሆነ የተቀበረ እውነት ወይም ደግሞ የተቀበረ ምስጢር ስላለ ጭምር ነው። ሁሉን ነገር እንዳለ ልታሸሽ ስትል የቤቱን ዕቃ በሙሉ ፓክ አድርገህ ልትወጣ ስትል እጅ ከፍንጅ ይዛል። እዛ ጋር አይሱዝ ያቁማል አይደለ? እዛ ጋር አዝ ያቁም ዕቃ እየተጫነ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ የነበሩትን ግብግቦች መግቢያችንን ሳይቀር እያንዳንዱን ነገር ተመልክታችኋልና ከዛ በፊት ምንድነው የተፈጠረው እንዳያችሁት ነው። እንግዲህ ልታወራን ፈቃደኛ አልሆነችም። በጣም እንግዲህ ካሜራም እንግዲህ የቆራረጣቸው በጣም ብዙ ነገሮች አሉ። ለእናንተም ያላስተላለፍንላችሁ ልናስተላለፍላችሁ ማንችላቸው በጣም አጓጉልም ነገሮች እየተነጋገረንም ስለነበረ ይሄ ማለት ቀላል ጉዳይ አይደለም። እሷ ጋርም ያለው ነገር ቀላል ነገር አይደለም። በጣም ብዙ ሚስጥሮችን እንደተሸከመች እናውቃለን። እቺ ሴት በጣም ብዙ ነገሮችም እንዳሉ ለዛም ነው በጣም ብዙ የምትፈራቸው ነገሮች ስላሉ እቺ ሴት እየደበቀች ያለችው ነገሮችን ከመፍራትም አንፃር እንደሆነ ነገሮችን ለመረዳት ሞከርን። ስለዚህ እኛ ምንድነው ለማድረግ የሞከርነው እሷን ለማረጋጋት በሰላም እንድታወራን በሰላም ያለውን ነገር ልንረዳትም እንደምንችል ጉዳዩኛ ጉዳይም ብቻ ስላልሆነ እዚህ ጋር የራሳችንን ጉዳይ ለማሳካት በመንሄድበት ርቀት ይህም ሴት ህይወቷን አደጋ ላይ እየጣልንባት ስለሆነ ለዛ ደግሞ በቂውን ዋስትና ልንሰጣት ይገባል። ለዛ ደግሞ ማረጋገጫ ትፈልጋለች ከኛ እቺ ሴት። ያንን ማረጋገጫ ነው የሰጠናት። ምክንያቱም እዚህ ጋር ሙሉ የካሜራ ክሩ አለ፣ የህግ አካላት አሉ፣ አብረውን የመጡ ሰዎች አሉ። ከነሱም ማረጋገጫ ልንሰጣት ስለሚገባ ሰጠናት። እሱ ነው ማድረግ ያለብን ነገር እሱ ነው። በቃ እኛም ለማድረግ የሞከርነው ነገር እንግዲህ ከዛም በኋላ በስነ ስርዓት አወራን፣ በኋላ ተስማማን እንግዲህ ምክንያቱም ከኛ የሚያልፍ ነገር የለም። ብዙ ነገሮችን ተጋፍጠናል ከዚህ በፊትም። ይሄንን ሁሉ ነገር የተጋፈጠን ሰዎች አሁንም መጋፈጥ ማንችልበት ምንም ምክንያት የለንም። የምንፈራበት ምክንያት ምንም ምክንያት የለንም። ብዙ ነገሮችን ህይወታችንን አደጋ ላይ ጥለን ሄደናል ከዚህ በፊትም እንደምታውቁት እናንተ። ስለዚህ አሁን ወደ ኋላ የምንልበት የምንመለስበት ምንም ምክንያት ስለሌለ ካንቺው ጋር ማውራት ያለብንም ለዛም ምክንያት ነበረ። በሰላም ከካሜራ ጀርባ ካሜራ አጥፍተን እኔና አንቺ አወራን።
እነሱም ማወሩሽ ሙሉ እንግዲህ የህግ አካላት ናቸው። መታወቂያ ማሳይቶሻል አይደል? ስለዚህ ያለውን ነገር ከተረዳሽ አይቀር እዚህ ጋር እኛ የምንፈልገውን ነገር ስንፈልግ ያንቺን ህይወት አደጋ ላይ እንደማንጥል ቃል ገብተንልሻል። ማረጋገጫም ሰጠንሽ። በቃ እዚህ ጋር አንቺ ያለውን ነገር ተባበሪን፣ እውነታውን ነገሪን። ከዛኛ ማድረግ ያለብን ነገሮች ይቀጥላል። አሁን እንግዲህ ከመጀመሪያው አንስቶ ስላንቺ መቅደስ ምን እንደሆነች ማን እንደሆነች ከዛ በኋላ አልፎ ተርፎም ደግሞ እኛ ስለመጣንበትም ጉዳይ በደንብ እናውቃለን። መጀመሪያ ግን አንቺ ራስሽን ማወቅ ይኖርብናል። እውነታውን እዚህ ጋር ያለውን ነገር ካንቺ አንደበት ከራስሽ አንደበት መስማት ይኖርብናል። በእርግጠኝነት መቼም እዛ ከተማ ነው አይደል የተወለድሽው? ማረጋገጫም የተሰማነው ነገር ስለሱ ነው። እስኪ ስለ ራስሽ መጀመሪያ ንገሪን እስኪ እንዴት እንደነበረ ሁኔታው፣ ካስተዳደግሽ ከወለድሽ ጀምሮ እስኪ ያለውን ነገር። ምክንያቱም ለኔ ይጠቅመኛል ምትነግሪ ነገር እዚህ ጋር፣ ለዛም ብዬ ነው። እስኪ ንገሪኝ ስለ መቅደስ። እንግዲህ እንደምታውቀው ነው እኔ ለነሱ መደበቅ ፈልጌም አይደለም። እዚህ ጋር ያደራ ልጅ አለች፣ የእህቴ ልጅ። እሷም አደጋ ላይ እንዳልጥላት ችግር እንዳይፈጠር ብዬ ነው እንጂ ልደብቅ ፈልጌ አይደለም። እኔ እነሱ ስለደበቅኩላቸው እኮ የሚፈጠር ነገር የለም። ለነሱ የሚጨምርላቸውም የሚቀንስላቸውም ነገር የለም። እዚህ ጋር እኔ ህይወቴን ስለፈራሁ እንግዲህ እንደምትወር ህይወት ገና ተማሪ ነች። ከዚህ በኋላም ብዙ ነገር ይጠብቃታል። በዛ ላይ አደራ ተጥሎብኝ ሄደች ልጄ ነች ለኔ። ስለዚህ ያን ብዬ ነው እንጂ ልደብቅ ፈልጌ እንኳን አልነበረም። እኔ ይገባኛል፣ ፍርሃትሽን ይገባኛል። ሳልረዳሽ ቀርቻ አይደለም። ለዛም ነው መጀመሪያም ጀምሮ የምትፈሪው ነገር ይሄ እንደሆነ ስለገባኝ ነው ማረጋገጫ ልሰጥሽ የሞከርኩት። ከለላም ከሆነ ከለላ ላድርግልሽ እያልኩ የነበሩ በዛ ምክንያት ነው። መጀመሪያም አንቺ እኔን ለማዳመጥ አልፈለግሽም እንጂ ምንም ችግር የለውም። ግን ያለውን ነገር እውነታውን ሳትነግሪኝ እኔ ከዛ መውጣት አልፈልግም ስልሽ የነበረው በዚህ ምክንያት ነው። ሐሳቤን ግን ያገኘሽው ስላልመሰለኝ ነው። አይ ልክ ነህ፣ አንተም ልክ ነህ እኮ። እንግዲህ ያው ከመጀመሪያው ስነግርህ እኔ ተወልጄ ያደኩትኝ እዛው ከተማ ነው። አንድ ወንድም አለኝ፣ እንዲሁም እህትም አለችኝ። ነፍሷን ይማር፣ የህይወት እናት። እሷና አንድ ታላቅ ወንድም አለኝ። እሷ አሁን የለም፣ ሌላ ቦታ ነው የሚኖረው፣ ውጪ ነው የሚኖረው። የህይወትም እናት እንግዲህ አርፋለች። እሷ ስታርፍ ደግሞ አደራ ሰጣኝ ሄደችው ለኔ። እኔ ታናሽ ነኝ። እንደ ታናሽነቴ ደግሞ ቤት ውስጥ በጣም ብዙ ችግሮችና በጣም ብዙ ፈተናዎችን አይቻለሁ። ማለት ላቸው ልሰማቸው ማልችላቸው በጣም ብዙ ችግሮችን አልፌያለሁ። እና አባቴም ነፍሱን ይማር፣ እሱ ራሱ እንግዲህ በጣም ከሚባለው በላይ ብዙ ነገሮችን አሳልፏል። ብዙ ፈተናዎችንም አይቷል። አብሬው ነው የኖርኩትኝ፣ አብሬው ነው ያደኩትኝ። ብቻ እንዴት ብዬ ልንገርክ፣ እዛ ከተማ ላይ ስንኖር እሱ ያላየው ችግር የለም። የሰው አይን ገርፎታል። በጣም ብዙ ነገር፣ በጣም ብዙ በደል ደርሶበታል። ህይወቱን እስከማጣት ድረስ ማለት ነው። ብዙ ችግሮች እኔ እንጃ ይሄ ነው ልልህ ራሱ አልችልም። ቀላል አልነበረምና አባቴ እንግዲህ በጣም ረጅም ጊዜ ነው እዛ የኖረው። በቃ ተወልዶ አድጎበታል ማለት ይቻላል። እዚህ ጋር ግን ጥያቄ የሆነብኝ ነገር እዚህ ጋር ብዙ መከሮች እንደተቀበልሽ ነው ካንቺ እየሰማ ያለሁትና ታላላቆች ደግሞ አሉኝ እያልሽ ነው። ታናሽ እንደሆንሽ ነው እየነገርሽኝ ያለሽ። ያንቺስ ታላላቆች ቤተሰቦችሽ ለምሳሌ ህይወትንም እናት ጨምሮ አይ ቲንክ ከአነጋገራቸው የተረዳሁት የእሷ እናትና አንቺ የታማቾች እንደሆናችሁ ነው። ይሄ ነው ብለድ ሪሌሽናችሁ ዝምድናችሁና እነሱስ ታላላቆችሽስ ታዲያ? ታላላቆቼ የመጀመሪያ ታላቃችን እንግዲህ ወንድሜ እሱ በጣም ብዙ ጊዜ ሆኗል ትምህርት እዚህ ማር ነበርና አጋጣሚ ትምህርቱን ተምሮ ምናምን ጨረሰ። እዚህ አልሆነለትም፣ ስራ ምናምን አልተመቸውም። ስለዚህ ያለው አማራጭም ነው ወደ ውጪ መሄድ ነበር እና ውጪ ለመኖር እዛው እየሰራ እዛው ለመኖር ነበር ሐሳቡ። ወደዛ ሄደ። ታናሽ የሱ ታናሽ የኔ ታላቅ ማለት ነው
እሷም እንደዚሁ ህይወትን ከወለደች በኋላ አልተመቻትም። በጣም ብዙ ነገሮችን አይታለች እና ወንድሜም ወደ ውጭ ሄዷል። በዛን ሰዓት ያው ብዙ ነገሮችን እያየስ ስለነበረ እዚህ እሱም እንደዚህ በህጋዊ ነገር አልነበረ የሚሄደው። አጋጣሚ በእኛም ሳናቅ ቤተሰብ ሳይናገር ምን ሳይል በጣም መሮትም ስለነበር አውቃለሁ ብዙ ነገሮችን እና በሊቢያ አድርጎ ነበር ወደ ውጭ ሄደው። ከዛ በቃ በሱም አባቴ ሲሰለሰል በጣም ብዙ ነገሮችን እንትን ሲል ነበረ። ከዛ አጋጣሚ እህቴ ላገባ ነው ምናምን ነገር ብላ ነገረችን፣ ለፋዘርም ነገረችው። ከዛ በቃ እሺ እሱም ደስተኛ ሆነ ማለት እንትን አላለም፣ ምንም ያስጨነቀው ነገርም አልነበረም ምናምን ነገር። በቃ እሺ ደስ ይለኛል፣ ደስታሽ ደስታዬ ነው በሚል እሷን በቃ ላገባ ነው ስትል እሺ ምናምን ነገር ብሎ ተቀበለ። እሷም አገባች እንደዚሁ። እንግዲህ ባለቤቷ እሷም ሳታውቀው ካገባች ከስንት ጊዜ በኋላ HIV አለብሽ ተብላ ስትመረመር እንደዛ ነበር የተባለችው እና ደነገጠች። እሷም ይሄን ሁሉ ደብቋት ነበርና በጣም እሱ ለካ ሌላም ትዳር ነበር ያንን አፍርሶ ነው እሷን ያገባት። እሷ ይሄን ሁሉ ነገር አታውቅም ነበረ። እህቴም በዛ በጣም ትበሳጭ ነበር። በዛ ላይ ህመሟ አለ። ሲቀጥል ህይወትን እርጉዝ ነበረች። የሁሉ ነገር ሲፈጠር እርጉዝ ሆና ነው እሱ ጥሏት ሄደው። እርጉዝ ነው እሱ ጥሏት ሄደ። በቃ ያላት አማራጭ ምንድነው? ልጇን ራሷ ማሳደግ ነበረ። ስለዚህ ይሄ አሁን እያልሽኝ ነው ያለው ነገር ስለ ህይወት ቤተሰቦች ነው። ስለ ህይወት ቤተሰብ ነውና ስለ እናቷ ማለትም ስለኔ እህት ማለት ነው ማወራው። እንደዛ ያ ሁሉ ነገር ተፈጥሮ በቃ እሱም ጥሏት ሄደ። ከዛ በኋላ የት እንዳላት ታውቅም ምናምን ነገር ሊጠይቃትም አልመጣም እና ያ ሁሉ ነገር በቃ ተሸክማ ነው የኖረችው። እና እንዳልኩ እሷ እንግዲህ በሽታውም ማለት በሳጫለች፣ በጣም ብዙ ነገር አለ። ያ ሁሉ ሲሆን በቃ ራሷን እየጣለች መጣች፣ እያመማት መጣ ምናምን ነገርና በቃ ግዴታ ስለሆነ ደግሞ ልጇን ለማሳደግ በጣም ብዙ ስራዎችን ሰርታለች። በቃ ከአቅማ በላይ ጉልበት የሚጠይቁ በጣም ብዙ ነገሮችን ሰርታለች። በዛ መሀል አባቴም ትንሽ ሲናገራት የሆነ እንዴት ነው እንትን ትላለች፣ በጣም ይከፋታል። በጣም ብዙ ጊዜ ራሴን ካላጠፋው ራሱ ትል ነበር። ለምንድን ነው የሚናገሯት አባትሽ እያልሽኝ ያለሽው? ከመጀመሪያም ይቅርታ ያቋረጥኩበት ምክንያት ደስታሽ ደስታዬ ነው ብሎ አባቴም ደስ ብሎት ነበረ የተዳረችው ያገባችው ስላልሽኝ ነው። ለዛ ነው ያነሳውልሽ። እሱ ያው በጣም እንዴት ብዬ ልንገርክ ይፈልግ የነበረው እሱ በቃ እኔ ድርሻለሁ፣ እኔ ባላ መጣልሻለሁ ምናምን ጥሩ ሰው ታገኛለሽ ምናምን ብሎ ነበረ እንትን ሚላት የሚነግራት ለሷም። እና ያው አጋጣሚ ሆነ ደግሞ እሷ ቸኮለችና ያው ፍቅር ደግሞ ታውቃለክ አየው አላየው አይልም። ከወደድክ ነው ወደው ነው እንትን የምትለው። እሷም ቸኮላ ስለነበረ በቃ እሷ የፈለገችውን እሷ የመረጠችውን ነው ያገባችው። እና እሱ በቃ እኔ እየነገርኩሽ ምንም ነገር ሳይጣራ ማን እንደሆነ ሳይጣራ የሁሉ ነገር በደል እያደረሰብሽ ምናምን ይያል በጣም እንትን ይላታል። እና በቃ እሷም ምንድነው እኔ ማቀው ነገር በቃ ለምንድነው እንደዚህ የምታረገኝ? በቃ ዝም በል አንተ በቃ አለፈኩ ምናምን ያለሽ በጣም እንትን ትላለች። እና ይሄንን ሁኔታ ሲያይ ነው አባትሽ የተቀየረው። እና በቃ እስከመቼ ነው እንደዚህ የምትሆኙ ሲላት፣ በቃ ራሴን ችዬ ራሴን ልጄን አሳድጋለሁ፣ በቃ በወጣው በገባው ቁጥር አትነዝንዘኝ እባክህ ተወኝ እያለች እንትን ነበርና ያን ሁሉ ነገር በጣም እንዴት ራሱ እንደሆነ አላቅም። መጀመሪያ እንዴት አውቀው ይሁን ሳታውቀው ይሁን እንዳገባቸው አላቅም። እሱም አንድ ቀን ብሎ ልጄም ሚስቴም ብሎ ጠይቆ አያቅም ባለቤቷ ያገባችውና እሱም የለም አንድ ቀን መጥቶ አያቅም። ብቻን ልጇን ማሳደግ ጀመረች። በቃ እንዳልኩ ያገኘችውን ስራ እየሰራች የተለያየ ነገር እንትን እያለች ቤት ውስጥ ራሷ የሆነ ነገር እየሰራች እንዳልኩ ይሄ ምንድነው ስፌት ምናምን ነገር እነዚህ ሞሰቦች ምናምን እየሰራች ልጇን ለማሳደግ ሞክራለች። በጣም ብዙ ማለት ነው። ብቻዋን ምንም ነገር እንትሳተና በዛ ሰዓት እያመማት መጣ ማለት ውስጥ ለውስጥ በቃ እየተብሰለሰለች በሽታዋ እየባሰባት ሄደ። መስራት አልቻለችም። በቃ እንግዲህ አስቡ የሰው ልብስ እያጠበች ሰው ቤት ምናምን ነው ይሄን ሁሉ ነገር አሳልፋለች ለልጇ። እና ስትል አልቻለችም እሷም
ከዛ አላቅም እንደታያት አላቅም እንደሆነች አላቅም አንድ ቀን ጠራችኝና ህይወትን አደራ እኔ አንድ ነገር በሆነ አንድ ችግር ቢፈጠርብኝ እባክሽን አደራ በቃ አንቺ ተንከባከበት አንቺ ነሽ ያለሽው አንቺ ተንከባከበት እባክሽ ስትለኝ እንዴ ምን ይሆንሽ ነው ያልኳትኝ እንዴ ለምንድን ነው እንደዚህ የምትዩ አንቺ ምን ትሆኛለሽ አንቺ አለሽ አይደል ይሄው እየሰራሽ አይደለ ምን ተፈጠረ ወይስ የልቴጅ ነው ያልኳትኝ ነኝ ከዛ አይ በቃ ምንም ይሁን ምን አንድ ላንቺ ነው አደረው ነው የምሰጠው ስትለኝ እሺ በቃ አታስቢ እንደዚህ አይነት ነገር አታስቢ ሰይጣን ነገር እባክሽ ምናምን ነገር ብያት እሺ ብላኝ እንደዛ ባለችኝ በ15 ቀን በሳምንት ልዩነት በላ ያረፈችብ እኔ አይሽ ተረጋጋ አይሽ እንግዲህ አስበው ገና ህፃን ልጅ ትታ ይሄንን ማለት እኔ እንጃ ነው ያላቅም እኔ ያኔ ይቆጨኛል ወይኔ ማለት እሷን ማጣት ለኔ ምን ያህል ከባድ እንደሆነ አውቃለሁ እሷ ለኔ ብዙ ሆናልኛለች በጣም ብዙ ነገርና ብቻ አላቅም እሷን ማጣቴ እንደገና እንግዲህ እሷን ያረፈችብን እናታችን ከመሞታ ቢያንስ ከሁለት ወር በኋላ ምናምን ነገር ነው ይሄ ነገር የተፈጠረው እሷንም ድጋሚ ያጣትና እናቴም እንደዚህ በብስጭት ሰው በሰፈር ሰው እንደዚህ ነች ተባለች በብስጭት በምንድነው ራሷን እንትናለችና ጎርታ የሞተችብኝና ከሷ በኋላ እንግዲህ ደግሞ እህቴ ስትደገም ለኔ በጣም ትልቅ ሀዘን ነበር በሰዓቱ አባቴም እንደዛው በጣም ከብዶት ነበር ሁለት ሰው ባንዴ ሲያጣ አላቅም ህመም ወይም ደግሞ ቁስል ልቀሰቅስ አይደለም እሺ እዚህ ጋር ካንቺ ጋር ለማውራት የደፈርኩት ያለውን ነገር በስነ ስርዓት ተረጋግተሽ እንድታወሪ ነው እሺ ይገባኛል ያለሽ ህመም ያለብሽ ነገር እውነት ለመናገር እኔ ማዘኛለሁ እያዘንኩ ነው እየሰማሁሽ ያለሁትና እንደ አንድ ሰው ያሳዝናል በጣም እሺ የሆነ ፔንፉል ነው አቃለውኝና አይዞሽ እንደምንም ለመረጋጋት ሞክሪና አይዞሽ እሺ በርታቤና ያለውን ነገር እናወራ ተረጋጊ እና ያው በሳቱ አባቴም ብዙ እንትን አልነበረም ማለት በቃ ደስተኛ አልነበረም ከሚባለው በላይ ደስተኛ አልነበረም ቤተሰብን ማጣት ምን ያህል እንደሆነ ከባድ ነውና በዛ ሰዓት ደግሞ ያው ስራም ብዙም አልነበረውም እሱ የምንኖርበት አካባቢ ያው ስራ እዛው አካባቢ ነው የሚሰራው ያገኘውን ይሰራ ነበረ እንግዲህ የሆነ ሰዓት ላይ በቃ ከበደው ስራም እያጣመጣ እንዴት እንደሆነ አላውቅም በጣም ጎበዝ ሰራተኛ ነው ይታወቃል በጣም ብዙ ነገሮችን ይሰራል ምናምን ነገር ግን የሆነ ሰዓት ላይ በቃ እህቴም ካረፈች በኋላ ስራም ይባላል እንግዲህ እኔ ያለው እንዳልኩ ህይወት አለች ልጅ ነች ስለዚህ ሶስታችን እዛ ቤት ውስጥ የምንኖረው ማዘርም የለችም እንዳልኩ ወንድሜም ውጪ ነው የሚኖረው ስለዚህ ለኛ ደግሞ ሲል እሱ በጣም ብዙ ተንከራቷል ለህይወት ሲል በተለይ ለልጅ ሲል በጣም ተንከራቷል ልትጎዳበት አልፈለገም እና በሰዓቱ ሰፈር ውስጥ ራሱ ጎረቤት በጣም እንትን ይለው ነበር ያስቸግረው ነበር በቃ እንደዚህ ከምትቸገር እንደዚህ ከምትወል ለምንድነው መሬትን ሽጠህ ቢያንስ እኮ ለልጆች ላንተም የሆነ ነገር ማታደርገው ይሉት ነበር በጣም ጠይቁት ነበር እሱ ደግሞ አልፈልግም የፈለገው ብቸገር ይሄን ቦታዬንም አልሸጥም የኖርኩበትን ያፈራሁትን ንብረት ማዝመቢ እንዲ በቀላሉ ለማንንም አልሸጥም ብሎ በጣም ብዙ ከራከር ነበር በነገራችን ላይ በጣም ብዙ ነገሮች ደርሶበታል በዚህ መሬት በዚህ ቦታ በዚህ በምንኖርበት ቦታ በጣም ኃይለኛ ጸብ ውስጥ ገብቷል ለምን አትሸጠው ምናምን ነገር ሲባል ማለት ነው ምክንያቱም እኔ የኖርኩበትን ያደኩበትን ሲቀጥል ደግሞ ስንት ነገር ያየሁበትና ማቆም ቦታውን አልሸጠም ብሏል ለምን ከዚህ እንዳልኩ በጣም መሳሪያ ሁሉ ተማዟል ከማን ጋር ከወርቁ ጋራ ወርቁ ማለት አሁን ጎረቤታችን ያልኩ ማለት ነው ማለት በቃ ለምንድነው መሬቱን በጣም ነው የሚፈልገው እሱ የኛን ቦታ በጣም ነው የሚፈልገው
ለምንድነው ያልገባኝ ነገር እዚህ ጋር ለምንድነው ወርቁ እዚህ ጋር የእናንተን ቦታ የፈለገበት? አባትሽም እንግዲህ ካለው ነገር ምናልባትም በአባትሽ ቦታ በሆነ እኔም ሰርቫይቭ ለማድረግ ያለውን ነገር ቤቴን ሸጬ የሆነ ነገር ለማድረግ እሞክራለሁኝ ማለት እንደ ሁኔታው ሳስበው ማለት ነው። እኔ በሆነስ ብዬ ሳስበው ጉዳዩ አባትሽ በዛ ልክ ቦታውን ሊፈልግበት የቻለው ምክንያት ወርቁን በዛው ልክ ከአባትሽ ጋር መሳሪያ እስከ መማዘዝ የደረሰበት ምክንያት ምንድነው? እዛ ቦታ ላይ ታዲያ ያለው ነገር ምንድነው? ቦታው ላይ እንደዛ እስከመሆን ያደረሳቸው ነገር ለምንድነው? አባትሽ ቦታውን ርስቴ ነው ብሎ ሊጠብቅ የቻለበት ምክንያት አልሸጠውም ያለበት ምክንያት በዛ ችግር ውስጥ ነው የምልሽ። ደህና ሆናችሁ ቢሆን ኖሮ እሺ ሊባል ይችላል። አሁን ግን ይሄን ሁሉ ነገር አጣን እያልሽ ነው። እንደዚህ ሆነን እንደዚህ ተቸገረን እንደዚህ መጣ እያልሽ ነው ለኔ። በዚህ ሁኔታ ውስጥ መሬቱን ለመልቀቅ ፈቃደኛ አይደለም። አቶ ወርቁም ልዩ ፍላጎት አለው ለቦታው እያልሽ ነው። እኔ እንዳልኩ በፍጹም መሸጥ አይፈልግም። አሁንም ቢሆን እዚህ ድረስ ያዳረሰንም ነገር ቢኖር ይሄ የመሬት ጉዳይ ነው። በቃ መሸጥ በፍጹም አይፈልግም። ምክንያቱም እንዳልኩ በጣም ብዙ ጠይቆታል። ይሄም ወርቁም ምልክ ሰውዬም የተረገመ ጎረቤታችንም ጠይቆታል። ለምን መሬትንም አትሸጥ? እኔ አልሸጥም፣ በቃ የልጆቼ ነው፣ የልጆቼ ንብረት ነው፣ እኔ እንኳን ባርፍ ልጆቼ ይጠቀሙበታል ብሎ ነው እሱ። መሸጥ አይፈልግም አባቴ። እናም አየሁኝ በጣም ብዙ ጊዜ ወርቁ ምል ሰውዬ ይመጣል ይጠይቀዋል። ፋዘርም በጣም ኃይለኛ ነውና በጣም ነው የሚነጋገሩት፣ ማለት በጣም ይጣላሉ ምናምን ነገር ነው። እኔ ቀን እንደዚህ መሳሪያ ሲማዘዙ በቃ አባቴ ለምንድነው የሁሉም አይቀረው እንዴ? ነፍሳችን አይበልጥም ወይ ከዚህ ሁሉ ማለት ከማይረባ መሬት ነፍሳችን እኮ ይበልጣል፣ ለምንድነው ማትሸጠው ምናምን ነገር ስለ ከዛ አይ አለኝ ልጄ አንቺ በጣም ብዙ ማታቂው ነገር አለ። እዚህ መሬት ውስጥ ያገኘሁትን እኔ ነኝ የማውቀው። ስለዚህ መሸጥ አልፈልግም መሬቴን በፍጹም የፈለገው ነፍሴ ይወጣል እንጂ አልሸጥም ስለኝ እንዴ ይሄን ያህል ምን ቢይዝ ነው መሬቱ? አንድ እኮ የቆበ ቤት ነው ያዘው፣ ሌላ ምን ነገር አለው ስለው በቃ አይሆንም በፍጹም አይሆንም ምናምን ነገር ብሎ ከኔ ጋር እንትን አለ። ከዛ እሺ ምናምን ነገር ብዬ እንደገና ከወንድሜ ጋር ራሱ በጣም ነው የሚጣሉት። የዚህ ወርቁ ያልኩ ሰውዬ ማለት ነው የሱ ቤተሰቦች በቃ እንደዚህ ጠምደው ያዙን እኛን ማለት በቃ እኔ አልገባኝም። እንዳልኩ የቤቱ ታናሽ ነኝ፣ ታላቅ ወንድሜ ያለ እሱ በቃ እሱን በተለይ ጥምድ አድርገው ያዙት። አባቴና ወንድሜ በጣም ነው ጠምደው ያዙት የሱ ቤተሰቦች፣ የወርቁ ቤተሰቦች ማለት ነው። ከዛ ምንድነው ይሄ ሁሉ በቃ ለምንድነው የማይሸጠው ሲል አይሆንም ምናምን ነገር እና በተለይ ወንድሜ ራሱ በጣም ብዙ ነገር ውስጥ ገብቷል። ለምንድነው በቃ አባቴ ለምን እንዲነኩብኝ አልፈልግም ስለሚል እሱ ደግሞ በቃ እንትን ማለት አይፈልግም። እንዴት ብዬ ልንገርክ በጣም ብዙ እንጃ በጣም ብዙ ችግር ደርሶበታል። አባቴ ደግሞ እሱን ማጣት ስለማይፈልግ ወንድ ልጁን በቃ ለምን ከዚህ ሁሉ የሁሉ ነገር ከሚው እኔ ራሴ እችላለሁ፣ ሁሉንም ችግር ራሴ እችላለሁ። ስለዚህ በቃ አንተ እዚህ መሆን የለብህም፣ እዚህ መኖርም የለብህም፣ እዚህ መሆንም የለብህም፣ ያለው ነገር ራሴ እጨርሳለሁ፣ ከዚህ በኋላ አንተ እዚህ ማትቀመጥም ብሎ እሱን ወደ ውጭ እንዲሄድ አደረገው። ሰዓቱ ብር አልነበረውም። ከጓደኞቹ ምናምን ተበዳድረው ምናምን ነገር ያገኘውን ብር ሰጥቶ በሊቢያ አድርጎ ነበር የወሰደው። ያ ማለትም የሄደው ወንድሜ ማለት ነው። ከሄደ በኋላ ያው እኔ እና ህይወት ነው ከአባቴ ጋር የቀረ ነው። በቃ እዛ ቦታ ላይ መኖር የጀመረው ህይወትን ይዤ እንግዲህ ከፋዘር ጋር ኑሮን እየመራን ነበረ። ያው እንደምታውቀው አይተውንም ሁሌ። ታዲያ ምንድነው ምክንያቱ ያልገባኝ ነገር? እንደዚህ ወንድምሽን እስከማሰደድ ድረስ ከደረሰ አቶ ወርቁ እንደዛ እስከማይለቃችሁ ድረስ ከሆነ አባትሽም በዛ ልክ መሬቱን አልሰጥም ካለ ነገሮች እየተካረሩ መጡ ማለት ነው። ምንድነው ታዲያ ምክንያቱ? እዚህ መሀል ያለውስ ነገር ምንድን ነበረ ታዲያ? ምንም በቃ አንድና አንድ ቢኖር ይሄ የመሬት ጉዳይ ነው። ሌላ ምንም ነገር የለውም። ይሄ መሬት ጉዳይ ነው ሁሌ የሚያጋጫን፣ ሁሌ የሚያጣላን፣ እስከ ቢላ መማዘዝ ድረስ የሚያዳርሰን ማለት ነው። እንግዲህ በጣም ሞክሯል ወርቁ ምልክ በጣም በሽምግልናም በምንም በጣም በብዙ ነገር ሞክሯል። ማለት በቃ እርቅ ፈጽሞ ይሄን ነገር ለማስጨረስ ማለት መሬቱ እንዲሸጥ ለማድረግ ማለት ነው። እንግዲህ እሱ የራሱ የሆነ መሬት አለው፣ እኛ የራሳችን የሆነ መሬት ነው። ይሄ መሬት እንግዲህ የምንኖርበት የራሳችን የሆነ ንብረት ነው። ግን እንዴት እንደሆነ አላውቅም እሱ የራሱ መሬት ይመስለኛል እንደዛ ነገር በቃ ካልተሸጠ ለምን አትሸጠውም ነው ሁሌ። እና አባቴ ደግሞ በቃ ግደለው በፍጹም እንትን አይልም። እኔ ሞቴን እመርጣለሁ እንጂ ይሄ መሬት አይሸጥም
በሽማግሌም ሲጠይቅ እንደዛ ነው። በቃ አይሸጥም አይሆንም ነው የፈለገው ነገር ይሁን አይሆንም ሲል እንዴት ነው ለምንድነው በቃ ይሸጥና እኛ እንውጣ አገሩን ለቀን እንውጣ ሌላ ቦታ እንኖር ስለው አይሆንም አንቺ በጣም ብዙ ማታውቂው ነገር ስላለ ዝም በይ በቃ እዚህ መሬት ውስጥ ያለውን ንብረት እዚህ መሬት ውስጥ ያለውን ሀብት እኔ ነኝ የማውቀው ስለዚህ አሳልፌ ለማንም ሰው አልሰጥም ነው በቃ ሀብቴን አሳልፌ አልሰጥም እዚህ መሬት ውስጥ ያለውን ነገር አሳልፌ አልሰጥም ነው ሁሌ ጭቅጭቃችን ከኔ ጋር ከዛን እሺ ምናምን ነገር ብዬ በቃ እኔም ዝም አልኩ እነሱም አይተውንም በቃ በየጊዜው ይተናኮሱናል በቃ በየጊዜው ለምን ይሄ አይሆንም ነው ጭራሽ በእኛ ንብረት በእኛ መሬት ወርቁ ምልሰውዬ ሻጭ ይዞ ይመጣል ያሳያል እና አባቴ በቃ በዛን ሰዓት ምንድነው ወይ ካልገደልኩ ነው ወይ የሆነ ነገር ካላደረኩ ነው በቃ መሬቴን ለምን አንተ ምን ቤት ነህ አንተ የምታዝበት መሬት አይደለም መሬቱ የኔ እስከሆነ ድረስ ራሴ ነኝ የማዝበት ነው አባቴ ስለዚህ ያ ሁሉ ነገር እየተፈጠረ እንደዚሁ አንድ ቀን ወንዝ ወርዶ ነበርና አባቴ ወንዝ ወርዶ ነበር አጋጣሚ ከዛ ሽፍታ ይመስለኛል አባቴ እንዲያጠቁት የሚያደረገው ይሄ ወርቁ የሚባል ሰውዬ ነው በጥይት ተመቶ ነበር እግሩ ጋር ማለት ነው አባቴ የኔ አባት እግሩ ጋር በጥይት ተመቶ ነበር ያኔ እና ይሄ ሁሉ ደግሞ ሊያረግ የሚችለው እሱ ነው ሽፍታ ምናምን ተባለ እንጂ እሱ ቀጥሮ እሱ እንዳስመታው ማቃለሁ አባቴን እና ከሞት ነበር የተረፈው ፈጣሪ ብሎ ብቻ አትርፎታል ከዛ ሁሉ ነገር ያ ሁሉ ነገር ሂዶ በጣም ይሄ ሁሉ ነገር ሲፈጠር ማንም ምንም የሚል ነገር የለም እዛ አካባቢ የሱም ቤተሰቦች ራሱ ጭራሽ ይገፋፉታል ማለት እነሱም ጭራሽ ተደርበው በቃ በጣም ብዙ ነገር አባቴ ላይ በደል አድርሰውበታል እንግዲህ እንዳልኩ እህቴ ሞታለች እናቴ ሞታለች እና በቃ ይሄን መሬት አልሸጥም እያልክ ይሄው ቤተሰቦችን ገፋቸው እናታቸውን ገፋህ እህት ልጅህንም ገፋህ እያሉ በጣም ብዙ ነገር አድርሰውበታል ማለት እሱ በቃ ያንን ቦታ ለቆ እንዲወጣ ነው የሚፈልጉት ማለት አብዶ የውን ጨርቁን ጥሎ ምናምን ነገር ቦታውን ሁሉ ነገር ጥሎ እንዲያብድ ነው የሚፈልጉት የወርቁ ቤተሰቦች ወርቁም ቢሆን ማለት ነው እና ለዛም ጭምር ነው በቃ አልፈልግም የሚለው አልሸጥም የፈለገው ነገር ይምጣ አልሸጥም ቤቴንም ጥዬ አልሄድም ንብረቴንም ቦታውንም ጥዬ ይሄን የተቀመጠ ሀብትም ጥዬ አልሄድም የሚለው በዚህ ምክንያት ነው ይሄ ሁሉ ነገር ያሳለፍንበት ህይወት ያሳለፍንበት በጣም ብዙ መከራዎችን ያየንበት ቦታ ነው አሁን ላይ እንደዚህ እንደምታዩ ብዙ ነገሮችን እንትን የሚላል ያው እንግዲህ በሰዓቱ ደግሞ ያው እዛ ያለሁኝ እንግዲህ ከዮሴፍ ጋር የተዋወቅ ነው አንዴ በሬ ወግቶኝ ነበር እና በሬ ወግቶኝ ያን ለህክምና ሆስፒታል በሄድኩበት ጊዜ እሱን ከሱ ጋር ነበር የተገናኘሁትና እሱ ነበር ራሱ ያከመኝ ከዛ በኋላ ራሱ በጣም ብዙ ጊዜ ሄጃለሁኝ ሆስፒታል እንደዚሁ መላለስ ነበር በጣም ኃይለኛ ጉዳት ነበር የደረሰብኝ በሬ ወጋኝ ማለት ነው እና በዛ ሰዓት እንግዲህ ከሱ ጋር ተዋወቅን አንድ አመት ከምናምን ይሆንናል ከዮሴፍ ጋር እንደዚሁ ማውራት ምናምን ከጀመርን ከዛ በኋላ ነው ለምን አንድ ላይ አንሆንም በሚል አብረን እንኖር በቃ በትዳርን መስረት ምናምን በሚለው ተቀራረብን በደም ተግባባን ተዋደድን አንድ ላይ መኖር ጀመርን ከሱ ጋራ ማለት ነው ያው እኔ ጋር ነበር እዚሁ እንዳልኩ መሬታችን ትልቅ ነው ቦታ አለ ቤትም አለ እና እዛ አብረን ነው መኖር የጀመርነው እኔ ጋር ማለት ነው አብረን እያለን እንግዲህ ምንም እንግዲህ ዮሴፍ እንዴት ብዬ ልንገርክ በጣም እኔ ሳቀው የዋህ ነው አዛኝ ለሰው የሚያዝን ነው የተለየ ክፋትም አላይበትም ነበር እና በጣም ብዙ እኔ ካገባው በኋላ ምናምን ነገር ወርቁ ጋር አየሁት እና እንዳልኩ አብረን በጣም ብዙ ጊዜ ቆየን 2 አመት ምናምን ቆይተናል በትዳር ውስጥ ሆነን ማለት ነው በጓደኝነት ደግሞ 1 አመት ማለት ነው እና 2 አመት አብረን ስንኖር እንግዲህ የተወሰኑ ነገሮችን ያውቃል በእኛና በወርቁ መሃል ያለውን ችግር ማለት ነው እና አንድ ቀን አየሁት ከወርቁ ጋር ሳይው ደነገጥኩኝና እንዴ ያልኩኝ ተታወቃላችሁ ወይ ስለው አይ አላቀውም
አንድ ቀን ሆስፒታል መጥቶ ነበርና ሊታይ እኔ ጋር ሊታከም መጥቶ ነበርና ስለ ጤናው ሁኔታ እየጠየቅኩትኝ ነው ምናምን ነገር ስለኝ እንዴ በቃ እሺ ምናምን ነገር ብዬ የሆነ እንዴት ነው ችላ ብለህ የምታልፈው ነገር የለም ያው ታማሚና ምንድነው ሐኪም አይነጣጠሉም። ግልጽ አድርግልኝ ግን ይቅርታ እዚህ ጋር ላቋርጥ ስለፈለኩ ማለት ነውና ቀድሞ ወርቁ የተባለው ሰውና ያንቺ ባለቤት ዮሴፍ ይተዋወቁ ነበር ነው አንቺ እያልሽኝ ያለሽው ነው? በፊት ላይ ይተዋወቁ ነበር እኔና እሱ ከመገናኘታችን በፊት። እርግጠኛ ነሽ ይሄንን ጉዳይ? አዎ በደንብ ማለት እንግዲህ ተመልካቾችም ይሄን ጉዳይ ያስታውሱታል ብዬ አስባለሁኝ። ከአቶ ዮሴፍ ጋር ወይም ደግሞ ከዶክተር ዮሴፍ ከተባለው ሰው ጋር ስናወራ እንግዲህ እኔ ጋር መጥቶ ነበረ ወርቁ የተባለ ሰው እንግዲህ ከኔ በላይ ባለቤቴ ታውቀዋለች ነበረ ብሎ የነገረን እሱ። ከዛ በኋላ እንግዲህ ምንድነው ይሄ ሰውዬ ብዬ እንደውም ሌሎች እዛ አካባቢ ያሉትን የሕክምና ባለሙያዎችም ነርሶችንም ጠይቄ ነበረ። እዛም እንደውም ሆስፒታል መምጣቱ ገርሟቸዋል። ያኔ ነው እንጂ እኔ ከዛ በፊትም አይቼው አላውቅም። የዛን ቀን ያዩት እኔ ጋር ለሕክምና የመጣ ጊዜ ነው። እንደውም ሰዎቹም ገረማቸው። በባዳም ልኮ በምናምን የሚያምን ሰው ስለሆነ ያኔ መምጣቱም ገረማቸው። ቃል በቃል እንደዚህ ነው ያለን። እንግዲህ ከዮሴፍ ጋር ያደረግነውን ቃለ መጠይቅ መለስ ብላችሁ መመልከት ትችላላችሁ ተመልካቾች። ለኛ ሲነግረን ቃል በቃል አሁን የነገርኩሽን ነገር ነው የነገረን። በፍጹም አንቺ በዚህ ጉዳይ መጀመሪያ ግን እርግጠኛ ነሽ? እርግጠኛ ነኝ። እኔ መጀመሪያ እንዳልኩ አልመሰለኝም ነበረ ማለት ይተዋወቃሉ ምናምን ነገር ያው ሐኪም ነውና በጣም ከብዙ ሰው ጋር ይገናኛል ምናምን ነው። ወርቁ ደግሞ ምን ያው ትልቅ ነው የእድሜም ነገር ስላለ ምናምን ያው የጤና ችግር አታጣም ይኖራል። ስለዚህ ያው በሕክምና ደረጃ ያው ሊታከም ሲሄድ ምናምን ነገር መስሎኝ ነው እንደዛ ነገር ነው የተሰማኝና በቃ እሺ ኦኬ ምናምን ነገር ብዬ ዝም አልኩኝ ምናምን ነገር ከሱ ጋር እንደሚገናኙ እርግጠኛ ነኝ። እርግጠኛም ነበርኩኝ ከሆነ ጊዜ በኋላ ማለት ነው። እና በቃ እንደዛ ያለ አባቴም አለ እንደዚሁ በቃ ሁሌ እንትን ይለኛል። በቃ እኔ እንደ እህትሽ ተጎርተሽ ማየት አልፈልግም። ስለዚህ በቃ ለምን ልጅ አትወልጂ ምናምን ይለኛል። እኔ ደስታሽ ያስደስተኛል። እኔ ምርጫሽ ከሆነ አንቺ ካመንሽበት ይሁን እንድትጎጂ ግን አልፈልግም። ልጫንሽም አልፈልግም ይላል ነበር። ከዛ ችግር የለውም እሺ ምናምን ነገር እያልን ያው ብዙ ጊዜ ቆየን። እንግዲህ እንዳልኩ የእህቴ ልጅም አለች ህይወት ባለቤቴም አለ እኔም ደና እየኖርን ነበረ። ያው እንዳልኩ ያ ጸብ ራሱ ሳይጠፋ ማለት ነው ከወርቁ ጋር ያለው ነገር እንዳለ ሆኖ ከዛም ከተወሰነ ጊዜ በኋላ አባቴ ትንሽ ታመመ። እንዳልኩ ከዚህ በፊት የተወሰነ ያመው ነበር እድሜ ምናምን ነገር ስላለ ግን በአሁኑ እንደዚህ ሲያመው በጣም ነበር የታመመብኝ እና ሆስፒታል ወሰድኩት። ሆስፒታል እሱ ባለቤቴም ነበረ ዮሴፍ ሆስፒታል ወሰድ ነው ምናምን ነገር ስናሳየው የሆነ እንዴት ነው አልጠበቅኩትም። በቃ የምግብ መመረዝ ነው ሲባል እንዴት ነው ያልኩትኝ ማለት የሚበላው እኛ ሰርተን ነው ቤት ውስጥ ነው የሚበላው ከቤት ውጪ አይበላም እና እንዴት ሊታመም ይችላል እንዴት እንደዚህ ነገር ሊደረግ ይችላል ምናምን ነገር ነበረን። ከዛ በቃ እንደዛ ነው ሲሉኝ ደነገጥኩኝ። በዛ መሃል እንግዲህ ጠላት ደስ አለው ማለት ነው አስበው። ይሁን የሆነው ደግሞ በዚሁ በወርቁ የሚባል ሰውዬና ዶክተር ነበር ሲከታተለው የነበረው እና ደህና ነበረ ምናምን ነገርና ያኛው ዶክተር ሲቀየር ዮሴፍ ነበረ ተራው የዮሴፍ ነበረ ማለት ሆስፒታል ተረኛ የነበረው በዛ ሰዓት እና በጣም 3 ቀን ምናምን ቆይቷል አባቴ ታሞ ማለት ነው ሆስፒታል ውስጥ እና ዮሴፍ ነበር ሲከታተለው የነበረው። አጋጣሚ ቁርስ ይዤ ጧት ለሱ ላደርስ ሲሄድ ለአባቴ ዮሴፍ ነው ይነገረኝና ይቅርታ አባትሽ አርፏል ሲለኝ የተሰማኝ ስሜት አልገባህም። በቃ አይዞሽ ተረጋግና አይዞሽ እና በቃ አርፏል ሲለኝ ደረገጥኩኝ። አልጠበቅኩም አላመንኩም ሁላ ደህና ነበር። ከትናንት ወዲያ ደህና ነበር እኮ እንዴት ዛሬ እንዴት እንደዚህ ሊሆን ይችላል? በቃ አላወኩም ምን እንደማደርግ ራሱ ግራ ገባኝ ብቻዬን። አይዞሽ ተረጋጊና ያለውን ነገር መቀጠልም ስለሚኖርብን አይዞሽ መጀመሪያ ተረጋጊ እሺ። የነበረሽን ነገር ህመምሽን ለመቀስቀስ ሳይሆን ነገሮችን ግን ክሊርሊ ያለውን ነገር ስፔሲፋይ አድርገን
አጥርተን መሄድ ስላለብን ነው ለኛም የሚጠብቀን ነገር እንደዛም ስለሆነ የጠራ ነገር ይዘን ለመሄድም ስለሚጠቅመን ነው። እና ግን እዚህ ጋር ግን ስታወሪ ግልጽ ያልሆነልኝም ነገር ስላለ ነው ከምታወሪው ነገር አንፃር እንግዲህ ምግብ መመረዝ ያን ያክል እስከዚህም ያደርሳል ብዬ ስላላሰብኩ ነው። ቢያደርስም እንኳን ነገሮች ጥሩ እየሆኑ ደህና እየሆነ ነበረ አልሽኝ። ከዛ ደግሞ ወዲያው ባለቤትሽም ነበር የያዘው ጉዳዩን እንግዲህ ዶክተር ዮሴፍ እሱ የሚያገለግልበት የሕክምና ቦታ ላይ እንደወሰድሽው ነገርሽኝ እና ጥሩ መሆን ጀምሮ ነበረ። ያ ከሆነም እንግዲህ ጥሩ ነገር ነበር ልጠብቅ የምችለው። ግን አንቺ ደግሞ እዚህ ጋር ያልሽኝ ደግሞ አባቴ አረፈ ተባለ እንግዲህ ጠዋቱ ላይ በነጋታው አረፈ ተባለ አልሽኝ። እዚህ ጋር ነገሮች በጣም እንግዲህ እየተጋጩ ያሉ ይመስለኛል። እዚህ ጉዳይ ላይ የሆነ ነገር ያለ ይመስለኛል። ቀላል ጉዳይ አይደለም። ነገሮችን ደግሞ ስታወሪኝ አንቺ ከነሱም ሰዎች ጋር ግንኙነት እንዳለው ነው እየነገርሽኝ ያለሽው። ሶ ነገሮች እየተጠላለፉ እየተወሳሰቡም ስለመጡ ነው። ወደኋላ መለስ ብለን ስናይ ከእኔና አንቺ ያወራናቸው ነገሮች ራሱ እንግዲህ የሚያጠራጥሩም ነገሮች ስለሆኑ ማለት ነው። ግልጽ ያልሆኑ በጣም ብዙ የሚያሻሙ ነገሮች ስላሉ እዚህ ጋር ማለት ነው። እንዴት እንደሆነ አላውቅም፣ ግን ከጊዜ በኋላ ነው ከሱ ጋር ከወርቁ ጋር ግንኙነት እንዳለው በጣም እንደሚግባቡ ያወቅኩትኝ ማለት ነው። እና እኔ እንጃ አልታየኝም ይመስለኛል በሰዓቱ እንጂ በጣም ብዙ ነገሮች ተፈጥሯል። እና አባቴ ራሱ የሞተበት ምክንያት እሱ ነው እላለሁኝ፣ ወርቁ ነው እላለሁኝ። ምክንያቱም ከማየው አንፃር ከዮሴፍ ጋር ከባለቤቴ ጋር ካላቸው ግንኙነት አንፃር ሊጎዳው ይችላል ብዬ የማስበው እሱ ብቻ ነው። ምክንያቱም አንድና አንድ ችግሩ ምንድነው ያ መሬት ስለሆነ እሱ ሞቶ በቃ ያንን መውሰድ ነው የሚፈልገው እሱ ያንን መሬት። ለዛም ስለሆነ ባገኘው አጋጣሚ እንደሚያደርገው እርግጠኛ ነኝ። ወርቁ መልሰው እንደሚያደርገው እርግጠኛ ነኝ። አባቴን ከሆነ እንትን እንደማያልፍ አውቃለሁኝ። ወይ ይገለዋል፣ ወይ የሆነ ነገር ያስደርገዋል፣ ወይ የሆነ ነገር ይፈጠራል ነው ሁሌ እኔም ማለት ነው። እና ያው አባቴ እንግዲህ ይመስለኛል እርግጠኛም ሁኝ የምናገርበት በሱ ምክንያት ነው ያረፈው። እንግዲህ ከምትነግሪንም ነገሮች አንፃር ነገሮች አሻሚም እየሆኑ የመጡት በዚህ ጉዳይ ነው። ክሊሊ ነገሮችን ቆም ብለን ማሰብ ከቻለን ብዙ ነገሮች እዚህ ጋር እንዳሉ ተመልካቾች ለማየት እንግዲህ በጣም እንግዲህ የጠለቀ መርማሪ መሆን የሚያስፈልግ አይመስለኝም። በግልጽ የሚታዩ ነገሮችም ስለመሰሉኝ እዚህ ጋር ከዛ በኋላ ግን ያሉትን ነገሮች ማወቅ እንፈልጋለን። ማለትም አንቺና ባለቤትሽ ዮሴፍ ስለነበራችሁ ነገር ስለዛ ቦታ ላይ እንዴት ሆነ፣ ከዛ ደግሞ እንዴት ነበር እየቀጠላችሁ የነበረው? እንግዲህ ከዮሴፍ ጋር እንደዛ ያ ሁሉ ነገር አባቴን ከቀበርኩ በኋላ ምናምን ነገር እንግዲህ ከሱ ጋራ አንዳንዴ እናወራለን። ማለትም ስለዚህ መሬት ጉዳይ ይጠይቀኛል። ምንድነው የሁሉ ነገር ምንድነው? ለምንድነው እንደዚህ አይነት ነገር ይሰማል? ወይ ደግሞ ለምን ተሽጦ ወይ ለምን ደህና ቦታ ለምን አትሄጂም? አንቺም ከምትጎጂ እዚህ በሀሳብ ከምትብሰለሰይ በቃ ሽጠሽ ለምን ሌላ ቦታ አትሄጂም ነው የሱ አባባል። በቃ ሌላ ቦታ እንኑር በቃ ትተነው ምናምን ነገር ነበር። እኔ ደግሞ አይሆንም ነው። ምክንያቱም እኔ ወንድሜ ያልወሰነበት ሲቀጥል ደግሞ ብትሞትም ይችል ልጅ አለች፣ ህይወት አለች። የሷ እናት ብትሞትም ግዴታ ቢያንስ እንኳን ከወንድሜ ጋር መማከር አለብኝ ይሄን መሬት ለመሸጥ። ሲቀጥል ደግሞ እዚህ ጋር የሚለይ ነገር አለ። አባቴ መሸጥ የለበትም ነው የሱ። ስለዚህ ለምን ይሁሉ ይሆናል እና በቃ ሽጪው ስለኝ አይ አልሸጠውም፣ መጀመሪያ ከወንድሜ ጋር መማከር አለብኝ ነው ያልኩትኝ። በቃ ይሁን። ምክንያቱም ምን አባቴ ምን ያህል ዋጋ እንደከፈለ ለዚህ አውቃለሁ፣ ለዚህ መሬት ለዚህ ቦታ ምን ሲለን እንደኖርን አውቃለሁ። ሲቀጥል ደግሞ ያደግንበት የኖርንበት በጣም ብዙ ነገሮችን ያየንበት ቦታ ነው። እንዲህ በቀላሉ አይሆንም ነው ያልኩትኝ እኔ ሲጠይቀኝ ማለት ነው ዮሴፍ። ከዛ አይሆንም ስለው እሺ በቃ ለማንኛውም ግን አስቢበት ራሽ እንዳጎጂ ምናምን ነገር ይለኛል። እሺ ምናምን ነገር እያልኩኝ በመሀል ምን ይፈጠርልሃል? ይሄ ወርቁ ምን ሰውዬ ሰው ይልክብኛል። የሚገርምክ አንዴ ህግ አካላት ነን ይላሉ፣ አንዴ ደግሞ ቦታው ለልማት ይፈልጋል፣ አንዴ መንግስት ሊወርሰው ነው ይባላል ምናምን ነገር የተለያየ ሰው ይልክብኛልና እኔ በፍጹም አይሆንም ነው። ምክንያቱም ወንድሜ ጋር ስደውለት ወንድሜ ገና ነኝ እኔ ወረቀት ስላላገኘው ገና ነኝ፣ የመምጫ ምናምን ወረቀት ስላላገኘው ገና ነኝ። እንደምንም ብለሽ ግን እባክሽ ቦታውን አቆየው እኔ እስከመመጣ፣ እኔ ከመጣሁ በኋላ የሆነ መፍትሄ አናጣም የሆነ ነገር እናረጋለን ይላኛል። በቃ እንደዛም ሆኖ በየቀኑ በቃ የሆነ ነገር አላጣም። ዛሬ ሌላ ሰው ይላክብኛል። የሚገርምክ ነገር ደግሞ እንደገና ሌላ ሰው ይመጣል።
ከነገ ወዲያ ደግሞ ሌላ ሰው ይመጣል እማላቃቸው ሰዎች ማለት ነው በጣም ይጨቀጭቁኛል በቃ ለምን እንጃ እኔ ይሄ ሁሉ ፈተና ቀላል ፈተና አልነበረ በዛ ላይ ደግሞ እንዳልኩ የእህቴ ልጅ አለች ህይወት አጋጣሚ እሷ ይሁሉ በሚፈጠርበት ጊዜ መታ ነበር ከዩኒቨርሲቲ መታ ነበርና እኔ ጋር መታ የተወሰነ ጊዜ ልታርፍ ነበር የመጣችው በዛ ሰዓት ያው ምንም አታውቅም እሷም ያን ያህል ብዙ እንትን አይደለችም ያው ይገባታል አንዳንድ ነገሮችን ታውቃለች ግን ያው ያን ያህል በደንብ ውስጡን አታውቅም እና አንድ ቀን ወጣ ስትመለስ በር ላይ እንግዲህ ከነሱ አልፎ እኛ በር ላይ ነው ያዟትና ሽጉጥ ደቅነው ምን ትሰራለሽ አንቺ እዚህ ከየት የመጣሽ ነሽ ምናምን ነገር ብለው በጣም አሸማቀቋት በጣም ደነገጠች የወርቁ ሰዎች አዎ እና እንደዛ ሲሆን ደንግጣ እሷ እኔ እቤት ስገባ እንዴት ብዬ ልንገር በቃ ኩምሽሽ ብላ ነው የገባችው ምን ሆነሽ ነው ስላት ሽጉጥ ደቀኑብኝ እና ማን ስላት እኔ አላቃቸውም ብቻ ከወደዚህ ነው የመጡት ስትለኝ ገባኝ እነሱ እንደሆኑ ይሄ ሁሉ የወርቁ ስራ እንደሆነ አውቃለሁ ከዛ በቃ ይሄ ሁሉ ከሚሆን ጭራሽ አንቺ ህይወትሽን ከምታጪ በቃ መሬቱን የሚወሰዱት ሁሉም ነገር የራሳቸው ጉዳይ በቃ እወጣለሁ ብዬ ወሰንኩኝ እኔ በቃ ይዣት መውጣት ነው የፈለኩኝ ለካ ዮሴፍ ደግሞ በዚህ በኩል ይሄዳ ከሱ ጋር ያወራል እሱ የሱ ጭቅጭቅ ራሱ በቃ ምንም ሊያስቀምጠኝ አልቻለም በቃ ሽጩ ነው ሁሌ ማለት ነው በቃ አልሸጥም ከዚህ ሁሉ አልሸጥም የፈለገው ይምጣ ለጊዜውም ቢሆን ትቼ እወጣለሁ ወንድሜም እስከሚመጣ እኔ እሷን የእህቴን ልጅ አደጋ ላይ ከምጥልም ትቼ እወጣለሁ ብዬ በቃ ሁሉ ነገር ትቼ ምንም ነገር ትቼ ከሱ ጋር ዮሴፍ ራሱ እንደዚህ ሲለኝ በቃ ተውኝ ነው ያልኩትኝ እንዴት ነው ለማለት የፈለግሽው ሽጉጥ ተደቅኖባታል እያልሽ ነውና ሽጉጥ ለማስፈራራት ነው ሊገሏት ነው ሊገሉብኝ ነው እንጂ ምን እንትን አለው ምን ማስፈራራ አለው ይሄ እድሜ ልካችንን እኮ ሲያስፈራሩ ኖሩ አይደል እንዴ እድሜ ልካችንን ይሄ ስንት አመት ሙሉ በማስፈራራ በስንት ነገር አባቴ እንግዲህ ከሞት የተረፈበት ነበር በሰዓቱ በጥይት እንደተመታ ታውቃለህ ከዛ በኋላም ስንት ነገር እንደተደረገ ታውቃለህ ከዛ ሁሉ አልፎ አሁን ደግሞ የእህቴ ልጅ ምንም ማታውቀው ላይ አቀባብሎ ሊታኩሱባት ሲሉ ነው በቃ ያን ሁሉ ነገር በቃ ብዬ በቃ ይቅርብኝ ከዚህ ሁሉ ይቅርብኝ ብዬ ይቅርብኝ በቃ የራሱ ጉዳይ የፈለገው ይምጣ በቃ ይሄው መሬቱን ከሆነ የምትፈልጉት ያውናላችሁ እንደፈለጋችሁ ሁሉበት ምንም ነገር አልፈልግም ይሄ ማስፈራሪያ ደርሶብን በጣም ብዙ ነገር እንግዲህ ህይወቷን ልታጣ የነበረች የእህቴ ልጅ ነች እንግዲህ ከዚህ ሁሉ ሰለምን ህይወቷን ታጣለች ለገና ለዚህ ለማይረባ መሬት ብዬ ነው በቃ ሁሉ ነገር ትቼ በቃ ሁሉ ነገር ለቀቀላቸው ወጣሁኝ እኔ እሷን ብቻ አንጠልጥዬ በቃ ይዤ ወጣሁኝ ምንም ነገር አልፈልግም ወጣሁ ማለት ትቼ ወጣሁ እያልሽኛለሽ ወደዚህ መጣችሁ ነው አይደለ ወደዚህ ስትመጡ ምንም አይነት የካሳም ክፍያ ታዲያ የለውም ማለት ይሄንን ሁሉ ዋጋ እንደተከፈለበት ነው እየነገርሽኛለሽ አባቴ ሳይቀር ህይወቱን እስከማጣት ድረስ ይሄንን ሁሉ ነገር ሆኖ እንዳቀየው ነው እየነገርሽኛለሽ ከህይወቱ ከበለጠበት ህይወቱን እስከማሳጣት ድረስ ከደረሰበት ምን አይነት ቫልዩ ምን አይነት ዋጋ ሊኖረው እንደሚችል ያ ቤት መገመት አይከብደኝም እኔ ስለዚህ ያን ሁሉ የሆነ በዛ ሁሉ ውስጥ የተጠበቀ ነገር ፋይናሊ ምንም አይነት ካሳሳት ተቀበይ ሙሉ ለሙሉ ተተሽላቸው ወጣሽ ወይስ የተቀበልሽው ካሳ አለ እኔ ምንም የተቀበልኩት ነገር የለም እኔ ህይወቴን ላስብ ስለ እንደዚህ ነገር እኔ ጭራሽ በቃ ምንም የተቀበልኩትም ምንም ያነሳውትም ምንም ነገር የተሰጠውትም ነገር የለም በቃ እኔ ልጅቷን ብቻ ይዤ ህይወቴን ይዤ ብቻ ነው የወጣሁት እንጂ ከዛ ውጪ ምንም የተቀበልኩት ነገር የለም በቃ ሁሉ ነገር ተሰንላቸው ነው የወጣ ነው ባለቤቴም እኔም ህይወትን ይዤ በቃ ወደዚህ መጣሁኝ እዚህ እየኖርን ነበር ምናምን ነገር ነው በመሃል ግን እዚህ ሆነ ለምን እሱ ዮሴፍ ምን ይለኛል በቃ ለምንድነው ይጨቀጭቀኛል ለምንድነው ተታልላቸው ወጣ ነው ቦታው ለምን አትሸጩም በቃ አንቺ ከዚህ ሁሉ በቃ አሁን እንደዚህ እንደመጣሹ በቃ ሽጩና አንቺ ወደዚህ ቦታውን ሽጩ ምናምን ነገር ይለኛል በጣም ጨቀጭቀኛል ምናምን ነገር በዛ ምክንያት ምንም አልተስማማንም ከሱ ጋር ስለዚህ በቃ ስላልተስማማን ያለኝ አማራጭ ምንድነው ሁሌ ጭቅጭቅ ስለሆነብኝ የሱም ንዝንዝ በቃ ሽጩ ማለቱ ይሄን ያህል በቃ ደስ ስላላለኝ ከዚህ በኋላ ይቅርብኝ ማለት በቃ አልፈልግም ብቻዬን መሆን ፈልጋለሁ ብዬ ብዙ ነገር ነው ደስ ስላላለኝ ህይወትን ይዤ ጓደኛዬ ጋር ሄድኩኝ ጓደኛዬ ጋር ከሄድኩኝ በኋላ ይደውልልኛል እና እንዴት ነሽ ለምንድነው ቢያንስ ከዚህ ከነበርሽበት ይሄድሽው ለምን ሰው ቤት ትሆኛለሽ እሺ ቢያንስ እንኳን ለሆነ ነገር ይሆንሻል ብር ልላክልሽ ይለኛል ማለት ነው
ከዛ የምን ብር እኔ አልፈልግም ስለው አይ ትንሽ ሰርች ያገኘሁት ብር ነው የተወሰነ ብር ላክልሽ 100,000 ብር ሲለኝ እንዴ አልኩኝ እኔ አልፈልግም ምን ያደርግልኛልና ሳስበው ከዛ ጀምሮ አብሯቸው ከወርቁ ጋር አብሮ እንደሚሰራ አብሮ ብዙ ነገር እንዳደረገ አባቴን በሱ ምክንያት እንደሞተ ብዙ ነገሮችን ተገነዘብኩኝ አወቅኩም በቃ ምክንያቱም ከነሱ ጋር የነሱ ሰዎች የነሱ ሰው መሆኑ ራሱ ያኔ ነው የገባኝ ምክንያቱም ይሄን ብር ከየትም ሊያመጣ አይችልም ባንዴ በጣም ብዙ ብር ነው ከዛ በኋላ ራሱ ብሎኛል ድጋሚ እንደዚሁ የሆነ ብር እንደዚሁ ላክልሽ ብሎኛል ግን እኔ አልፈልግም አልኩኝ ምክንያቱም እኔ እርግጠኛ ነኝ ይሄ ሁሉ ብር የመጣው ከነሱ ነው ሊያገኝ የቻለው ሲቀጥልም ከነሱ ጋር እንደሚሰራም እርግጠኛ ነኝ አባቴም ለሞት የዳረገው ምክንያት አንድም እሱ ነው ሌላ ምንም ምክንያት ሊኖር አይችልም ይሄ ሁሉ ነገር ነውና ብቻ ይሄ ሁሉ ነገር አሳልፌ ዛሬ አሁንም ቢሆን እኔ ወንድሜ እስካልመጣ ድረስ መሄድ አይመስለኝም ማለት ሌላ ችግር ነው አሁንም ከሄድኩኝ እኔን ከመግደል ወደ ኋላ እንደማይሉ አውቃለሁ አሁንም ቢሆን እየነገርሽኝ ያሉት ነገሮች እኔ በጣም እውነት ለመናገር ልቤን የነካኝ ነገር ነው አሁን ላይ ነገሮችን ሳስብ ነገሮችን ስረዳ በጣም ከባድ ነገር ነው ቀላል ነገር አይደለም ተመልካቾቻችን ይሄንን ነገር እንደምታዩት ከሆነ ከልጅነታቸው ጀምሮ እንግዲህ አባታቸው እስከሚያርፍ ልጆቻቸው ቤተሰቦቻቸው እስከሚያርፉ እቺ ልጅ እንኳን መቅደስ እንኳን አግብታ እንግዲህ ቤተሰብ እስከምትመሰረትበት ድረስ ይሄንን ሁሉ ጊዜ እንግዲህ የልዑል አባት ነው እየተባለ ያለው እንግዲህ በሰሞኑ ሁኔታ የልዑል አባት ሊሆን ይችላል የተባለው ወርቁ የተባለው ግለሰብ እንኳን እነሱን ያልተፋታበት ምክንያት እነሱ ጋር የሆነ የተቀበረ እውነት ወይም ደግሞ የተቀበረ ምስጢር ስላለ ጭምር ነው ምክንያቱም ይሄንን ሁሉ ጊዜ አባትየው በቀላሉ ሊሸጡት ይችሉ ነበር ከነገሮችን ታሪክ አንፃር ነገሮችን መረዳት ከቻለን እንግዲህ ችግር ውስጥ የገቡበት ሰዓት ነው ገንዘብ የሚያስፈልጋቸው ሰዓት ነው የዛን ሰዓት አሳልፎ ነገሮችን በገንዘብ መቀየር ይችሉ ነበር ወርቁም ነገሮችን እንግዲህ አይ ካሉት መፋታት ወይ ደግሞ መተው ይችል ነበር የሆነ ነገር አለ እዚህ ጋር ግልጽ ነው በቃ ምንም የሚያሻማ ነገርም አይደለም ይሄ አሁን ላለንበት ጉዳይ የሚጠቅመን ትልቁ ጉዳይ ይሄ ነው ነገር ግን ስንመለስ እዚህ ጋር ባለቤትሽ ወይም ደግሞ ዶክተር ዮሴፍ የተባለው ግለሰብ እንግዲህ ወንጀለኛ የሆነ ሰው ነው በጣም ብዙ ነገሮች ላይ እጁ እንዳለ ግልጽ ነው ነገሮችን በህግ መጠየቅ ያለበት እኛም ይዘን ያልነገረንን ነገሮች ስለነዚህ ሰዎች ማወጣጣት ያለብን ሰው ነው አሁን በቀጥታ እኔ እሱ ጋር እንድንሄድ ነው የምፈልገው ያለው ነገር ምንም የሚያስፈራሽ ነገር የለም ከከለላ አንፃር እኔ ቃል ገብቼልሻለሁ ያለው ነገር በዚህ ይቀጥላል ምንም የሚያስፈራሽ ነገር የለም እንግዲህ የኛም ሰዎች መኪና አዘጋጁ በቀጥታ ወደዛ መሄድ ነው ያለብን ቶሎ መኪና እንዲያዘጋጁ ነገሯቸው ደውሉላቸውም ለሌሎቹ እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ወይም ደግሞ ከመቅደስ ጋር ያደረግነውን ነገር ተመልክታችኋል ከዛ በፊት ደግሞ ከዮሴፍ ጋር ያደረግነውን እያንዳንዱን ነገር ቃለ መጠይቁን ሰምታችኋል እሱ ጋር ያወራን ነገር ከሱ ጋር ያወራን ነገርና እዚህ ጋር ደግሞ ከመቅደስ ጋር ያለው እውነታ የተባለው ጉዳይ በፍጹም የተለያዩ ነገሮች ናቸው በፍጹም የተጣረሱ የማይገናኙ እውነታዎች ናቸው ስለዚህ ያለውን ነገር ማጥራት ስላለብን ስለዚህም ሰውዬ ደግሞ የነስማነው እያንዳንዱ እውነታ እንግዲህ ወንጀለኛ እንደሆነ ነው እየተረዳን ያለ ነው እሱም ባፋጣኝ እንግዲህ በቁጥጥር ስር ውሎ ያለውን ነገር ማጣራትም ስላለብን እዚች ጋር ያለችው እህታችን ወይም ደግሞ መቅደስ ደግሞ ብዙ ሚስጥር ነግራናለች ከዛ በተጨማሪ ይሄ ማለት የልዑልን ህይወት ህልውና ላይ የሚጥሉትን ነገሮች እንዳለ የሚያድኑት ነገሮች በዚህ ሴትዮ ሚስጥር ነው ያለው አሁን መድረስ ያለብን እዚህ ጋር ነው እንግዲህ ምንም ጊዜ የምንሰጠው ጉዳይ አይደለም የሞትና የህይወት ጉዳይ ስለሆነ የሁሉናም ጉዳይ ስለሆነ እውነታው ጋር መድረስ አለብን አሁን እንግዲህ በቀጥታ ከነበርንበት ቦታ ተነስተን ዮሴፍ ጋር ነው የመጣ ነው ዮሴፍን ያገኘንበት ቤታቸው የቀድሞ ከባለቤቷ ጋር የሚኖሩበት ቤት ነው በቀጥታ የመጣ ነው ስለዚህ በፍጥነት ደርሰን ያሉትን ነገሮች እንግዲህ እሱን በቁጥጥር ስር አውለን ማውራትም ስላለብን እዚህ ድረስ ተገኝተናል ማለት ነው ተመልካቾች እስከመጨረሻው ድረስ አብራችሁን ቆዩ የኛም ሰዎች የህግ አካላትም እንግዲህ ከካሜራ ጀርባ በዛ ብለው ቆመዋል ያሉትን ነገሮች ዛሬ እንግዲህ አጥርተን መሄድ ይኖርብናል ብለን እናስባለን እንሂድ እሺ በፍጥነት ምንም ያስፈራሽ ነገር የለም እሺ እሺ ኑ እናንተም እንንቀሳቀስ በፍጥነት ይሄ ከእናንተ ግቢ ነው አይደል የሚወጣው እሺ ዮሴፍ ቤት እየለቀቀ ይሄ እናንተ ሶፋ ነው ማን ነው ሊጫን ነው እርግጠኛ ነህ እኔ በሌለውበት ዮሴፍ ራሱ ነው ቤት እየለቀቀ ያለው አሁን አለ ቤት ውስጥ እሺ እና ይሄን ዕቃ እንዳይጭኑት እሺ እናንተ ተቆጣጣ እንዳይጭኑት ነው እናንተ ያዟቸው እንፍጠን አረመኔ ኑ
ነው የእኛን ሰዎች ወሬት ነው እሱ ወሬት ነው የምትሄደው ወሬት ነው የምትሄደው ተረጋጋ አስቀምጠው እቃውን አስቀምጠው ተባኩት በል ያው ተቀበሉ ምን ያረጋጋው ነው ወሬት ነው የምትሄደው ወሬት ነው ቃምጭ ነው እዚህ ጋር ወሬት ነው ቃምጭ ነው እንዳለ ምንም የሚቃና ይገል ቁጭ በል በስነ ስርዓት ቁጭ በል ቤት ልትቀና ወሬ ተብናችሁ ነው ምን አርገ ቁጭ በል በስነ ስርዓት ወሬ ልታመልጥ ነው ሲጀመር ንብረትነቱ የኔ እንጂ ያንተ ዞር በይ አንቺ ዞር በይ ማነው ዞር የኔን ቃምጭ ነው አንድ ቃ እንዳይጫነሽ አሁን ምን ከልክሏችሁ ምንም አይነት ቃ እንዳይጫነሽ ቁጭ በል ያረጋችሁ ቁጭ በልና በስነ አረመኔ አስመሰይ ቁጭ በል ማነው አንተ ዞር በል ይዘሽ መጣሽ ከነሱ ጋር ተጣጣላት ተናገራል ሰማኛለህ እሷ እንዳትናገራት አፌ እንዳነካ ካምባል እሷ እንዳትናገረኝ ካምባል አስወጣት ቁጭ በል እኔ እናንተ እናወራለን ቁጭ በል እዚህ ጋር የሉም ብለህ ቃልጭ ቁጭ በል እያልኩ ነው ዝም ብለህ አዳምጠኝ ዝም ብለህ አዳምጠኝ የተያዝከው እጅ ከፍንጅ ነው ሁሉን ነገር እንዳለ ልታሸሽ ስትል የቤቱን ዕቃ በሙሉ ፓክ አድርገህ ልትወጣ ስትል እጅ ከፍንጅ ይዛል እዛ ጋር አይሱዚ ያቁምሃል አይደለ እዛ ጋር አስዚ ያቁም ዕቃ እየተጫነ ወዴት ነው የምትሄደው የእሷ ቤት ነው ባለቤትነቱ የሁለታችሁ ነው አይደለ ቁጭ በል